ከዚህ ቤት በሰላም የምትወጡ ይመስላችኋል? አንዷ ትሳምሃለች፣ አንዷ ታድንሃለች፣ አንዱ ደግሞ ሊበላህ ይፈልጋል። ዛሬ በሞባይል ጌም ታሪክ ውስጥ እንቅልፍ የሚነሱ 3 ታላላቅ አስፈሪ ጌሞችን እናያለን። ግራኒ፣ ኢቭል ነን እና ሆረር ቴል። የትኛው ይበልጥ ያስፈራል? ላይክ እና ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ የምናየው የሁሉንም አስፈሪ ጌሞች በር የከፈተውን ግራኒን ነው። ታሪኩ ባላወቃችሁት ምክንያት በአንድ አሮጌ ቤት ውስጥ ትታሰራላችሁ። ከቤቱ ለመውጣት 5 ቀናት ብቻ ነው ያላችሁ። የሚያስፈራው ነጥብ የግራኒ ዋናው መሳሪያ ጆሮዋ ነው። መሬት ላይ የወደቀ ማንኛውም ዕቃ የሞት ፍርድ ሊሆንባችሁ ይችላል። አልጋ ስር ተደብቃችሁ እሷ በእናንተ አጠገብ ስታልፍ የሚሰማው የልብ ትርታ እውነት ለመናገር ሌላ ዓለም ነው። ግራኒ ጌም ላይ ዋናው ነገር መቸኮል ሳይሆን መታገስ ነው። ድምፅ አታብዙ፣ እንዳትሰማችሁ። ቀጥሎ ደግሞ ከግራኒ በግራፊክስም ሆነ በቦታ ስፋት ወደሚበልጠው ኢቭል ነን እንሄዳለን። ታሪኩ እዚህ ጋር የምትታሰሩት በትምህርት ቤት ውስጥ ነው። ጠላታችሁ ሲስተር ማዴሊን ትባላለች። ይህ ጌም ከግራኒ የሚለየው ሲስተር ማዴሊን በጣም ፈጣን መሆኗ ነው። በትልቁ መዶሻዋ መሬቱን እየመታች ስትመጣ የትም ብትደበቁ የምታገኛችሁ ይመስላችኋል። እንቆቅልሾቹ በጣም ውስብስብ ስለሆኑ አእምሯችሁን በእጅጉ ይፈትሻል። አያችሁት? እሷ ጋር ድብብቆሽ አይሰራም፣ መሮጥ ነው። በመጨረሻም በቅርብ ጊዜ ወጥቶ ብዙዎቹን እያስጨነቀ ያለውን ሆረር ቴልን እናያለን። ታሪኩ ይህ ጌም በአንድ ሰፈር ውስጥ ልጆች እየጠፉበት ያለውን ምስጢር የምትመረምሩበት ነው። ሳማንታ የተባለችውን ልጅ ለማዳን ከጥንቸል ጭንብል ካደረገው አሳዳጅ ማምለጥ አለባችሁ። ከግራኒና ኢቭል ነን የሚለየው ኦፕን ወርልድ ስሜት ስላለው ነው። በጫካው ውስጥ በመንገድ ላይና በተለያዩ ቤቶች ውስጥ ነው የምትዘዋወሩት። ግራፊክሱ ልክ እንደ ካርቱን ሆኖ ግን ድባቡ በጣም ያስፈራል። አስፈሪው ነገር ያ የጥንቸል ጭንብል ያደረገው ሰውዬ ከየት አቅጣጫ እንደሚመጣ አታውቁም። ድንገት ከዛፍ ጀርባ ብቅ ሲልባችሁ ልባችሁን ነው የሚያጠፋው። እንግዲህ 3ቱንም አየናቸው። ግራኒ ለትዕግስትና ለድብብቆሽ፣ ኢቭል ነን ለፍጥነትና ለከባድ እንቆቅልሾች፣ ሆረር ቴል ለታሪክና ለሰፊ ቦታ ፍለጋ የሚሆኑ አስፈሪ ጌሞች ናቸው። ለኔ ከ3ቱ ይበልጥ ጭንቀት የሚፈጥረው ኢቭል ነን ነው። ምክንያቱም መነኩሷ በጣም ንቁ ነች። ለእናንተ የትኛው ይበልጥ ያስፈራችኋል? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉት። እንደዚህ አይነት ተጨማሪ የአስፈሪ ጌም ቪዲዮዎች ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ።